አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ሰላም ብያለሁ። ውድ ኢትዮጵያውያን ባላችሁበት ሰላማችሁ ብዝት ይበልልኝ እላችኋለሁ። እኔ ውዶች እንዴት ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ ደህና ነኝ። ስራ፣ ጤንነት እንዴት ይዟችኋል? አለሁላችሁ። ሙቀቱ እንዴት ይዟችኋል? አለን እላችኋለሁ። አልሐምዱሊላህ ያው ከሙቀቱ ጋር እየታገልን ነው ካውያችን። እናንተ ጋርስ እንዴት ነው ስራ? ውዶቼ እየበረታችሁልኝ ነው? አለሁላችሁ አልሐምዱሊላህ። እና ያው አንዴም እረፍት የለንም። አሁን ትምህርት ተዘጋ። ሰዎቹ እንዳለ ቤት ናችሁ እላችኋለሁ። በቃ ስራ ላይ ተጠምደናል። ከሙቀቱ ጋር እላችኋለሁ እኔ ውዶች። እናንተስ እንዴት ይዟችኋል? ያለ ሙከየፍ ለ5 ደቂቃ በቃ መስራት አልቻለም። አልሐምዱሊላህ ለሁሉም ነገር ለአላህ ምስጋና ይገባው ማለት ነው። ለኸይር ነው። ይህችን ጊዜ አልፋ ትላንት ተብላ ትወሳለች። አላህ ፈቃድ ኢንሻአላህ። እና እንዴት ናችሁ ውዶቼ? በተለይ እንደዚህ ካውያ ላይ ስትቆሙ ውሃ በደንብ ያስፈልጋል። ውሃ መጠጣት በሙሉ ሙቀት በጣም ስላለ ቀዝቃዛ ውሃ ሳይሆን በቃ መካከለኛ ውሃ መጠጣት አለባችሁ። ከፍሪዝ የሚወጣ ውሃ መጠጣት የለባችሁም። ከሙቀቱ ጋር ጥሩ አይደለም፣ ይጋጫል፣ እስከ ሞት ያደርሳል። እና ጥንቃቄ አድርጉ ውዶቼ። ውሃችሁ ስትጠጡ ለምሳሌ ሙቀት ላይ ከሰራችሁ፣ አሁን እኔ በብዛት ሙቀት ላይ ነው የምሰራው፣ ውጭ ላይ ነው፣ ቤት ውስጥ አይደለም። ያው ከግቢ ከነሱ ከሚቀመጡበትና ከሚያድሩበት እኛ ጋር ስራውን ወጣ ያለ ነው። ከግቢ ውጭ ነው። ከግቢ ውጭ ስላችሁ ግቢ ላይ ነው ልብስ የምናጥበው የምንተኩሰው። ምስኪኑ ራሱ እንደዚህ በቃ ወጣ ያለ ነው። ሙቀት በጣም አለ። በዛ ሰዓት ደግሞ አሁን ደግሞ የቴምር ሰዓት ስለሆነ ቴምር እንትን በሉ ይላሉ። ብዙ ነገር አለ። ያ ስለሆነ በሙቀት ገብታችሁ ቀዝቃዛ ውሃ እንዳትጠጡ እህት ወንድሞቼ፣ አደራ ምላችሁ ነገር ይሄ ነው። በጣም ከባድ ነው። እኛ በሙቀት እናቀውን ገብተን ውሃው እንጠጣለን። በዛ ሰዓት እኛ በጣም ለጤናችን ከፍተኛ ችግር ያደርስብናል እላችኋለሁ። እኔ ልጆች ጥንቃቄ አድርጉ። በተቻላችሁ አቅም ጥንቃቄ ለማድረግ ሞክሩ እላችኋለሁ። ያው ከሙቀቱ አንፃር ምንም አናውቀውም። በቃ ጥማታችን እስከሚበርድልን ይታየናል እንጂ ጉዳቱ አይታየንም። የሚያስከትለው ጉዳት በጣም ከባድ ነው ልጆቼ። በተቻላችሁ አቅም ከገባችሁ ቢያንስ 5 ደቂቃ እረፍት አድርጋችሁ ሙቀቱ ጥማት እንኳን ውሃ ቢጠማችሁ ችላችሁት ማለት ነው ውዶች። ችላችሁት በቃ ራሳችሁን ተቆጣጥራችሁ ለ5 ደቂቃ ትንሽ እንትን ብላችሁ ከተረጋጋችሁ በኋላ የፍሪጅ ውሃ ሳይሆን በቃ ዝም ብሎ ጃር አንዳንዴ እንደዚህ ውጭ ላይ ይኖራል። አሁን እሱ ነው የምንጠቀመው እኛ ከጓደኛዬም ጋር ማለት ነው። የፍሪጅ ውሃ በደህና እንጠጣለን። እና ጃር ካለ በሱ ቀድታችሁ፣ ሃይላንድ ካለ በሱ ቀንሳችሁ መጠቀም። እንደዚህ ለምሳሌ እኛ እንደዚህ ቀንሰን ነው የምንጠቀመው፣ እንደዚህ ማለት ነው። ብስሚላህ እንደዚህ ቀንሳችሁ መጠቀም እንጂ ከፍሪጅ ወዲያው እንደገባው ከፍሪጅ አውጥቼ ቀዝቃዛ ውሃ እጠጣለሁ ወይም ደግሞ ይሄ ከእንትኑ ጋር ከበራዱ ጋር ቀድቼ እጠጣለሁ ብላችሁ አታስቡት። ጥሩ አይደለም። እኔ ማውቀዋለሁ ወላሂ እስከ ሞት ድረስ ነው እንደዚህ ማውቀው ዘመድ ነገር ነው።
የፍሪጅ ውሃ ጠጥቶ ነው። ስፖርት ሰርቶ መጥቶ የፍሪጅ ውሃ ጠጥቶ ወዳው በቃ ፌንት በላ። ሐኪም ቤት ወሰዱት። ከዛ ሞተ። በጣም እስከ ሞት ድረስ ነው የሚያደርሰው እላችኋለሁ። እና ጥንቃቄ ማድረግ ነው። በተቻላችሁ አቅም ጥንቃቄ አድርጋችሁ በቃ ትንሽ ተረጋግታችሁ ቢጠማችሁም እንኳን ትንሽ ተረጋግታችሁ ራሳችሁን አረጋግታችሁ መጠጣት። የፍሪጅ ውሃ እንኳን ትንሽ ቀዝቀዝ ያለ ነገር እንኳን ብትፈልጉ በርዛችሁ መጠጣት ነው ያለባችሁ እንጂ ቀጥታ ከፀሐይ ከሙቀት ከሰዓት ገብታችሁ የፍሪጅ ውሃ እንዳትጠጡ እላችኋለሁ። እኔ ውዶች በተቻላችሁ አቅም እንደዛ ለማድረግ ሞክሩ። እኔ ማላረገው ነገር እናንተ አድርጉ ብዬ አልመክርም። ብዙ ማያውቅ ሰው ይኖራል። ኮፒ ሊንክ እያረጋችሁ አዳርሱት። ብዙ ማያውቁ በተለይ አዲስ የሚመጡት ብዙ አያውቁ። ጥማቱ ነው እንጂ የሚታያቸው ያስከትለው ጉዳት ላያውቁት ስለሚችሉ ና نعم طلعي الأغراض مالنا هذا برنوس والحاف هذا مالار ومال سيارة بعد حطيهم هناك عند الميز اوكي ይቅርታ ቪዲዮ አቋርጬዋለሁ። ልጁ ሲመጣብኝ አቋረጥኩት ቪዲዮውን። ይቅርታ ውዶቼ፣ ስራ አዞኝ ሄደ እና ኢንሻአላህ ወደ ስራ ሊሄድ ነው። እቃ አዘጋጅልኝ ብሎ ሄደ። ቪዲዮ አቋርጬዋለሁ እኔ ውዶች። እና በተቻላችሁ አቅም እንደዛ ለማድረግ ሞክሩ። በርዛችሁ መጠጣት እንጂ በዚህ ሙቀት እንዳትጠጡ የኔ ውዶች። ቀዝቃዛ ውሃ እንዳትጠጡ። በተለይ አዲስ የሚመጡት አያውቁም። ያው ለሀገሩም ሙቀት ስላለ በቃ ጥማታቸው ለማርካት እንጂ የሚያስከትለው ጉዳት ስለማያውቁት ለእነሱ ይጠቅማቸዋል። ሼር አድርጉላቸው እላችኋለሁ ውዶች። በተቻለ አቅም እላችኋለሁ እኔ ማሮች والله عارفه انا حمام لا ساره ناديتني انا ساره قد افكر ان انا بسوي حق مدرسه حق باكر حق شغل زايد الحين يجي سوي هذا اقرا እናላችኋለሁ እኔ ውዶች። በተቻለው ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። እንግዲህ እዚህ ጋር ለማቆም እገደዳለሁ። ሰው ስራ ስለታዘዝኩ አቆማለሁ እላችኋለሁ። በተሻለ ነገር እመጣላችኋለሁ የኔ ውዶች። ሰላማችሁ ባላችሁበት ቪዚት ይበልልኝ እላችኋለሁ።